ፎቶ አንስታችሁ ወይኔ ይሄ ነገር ባይኔ ካየሁት ጋር አይመሳሰልም ብላችሁ ታውቃላችሁ? ሰላም እንዴት ናችሁ? መቲ ነኝ። እንኳን ወደ ሜታ ኤዲት ቻናል በደህና መጣችሁ። ዛሬም ከዚህ በፊት ባለው ቪዲዮ እንደተነጋገርነው ጀማሪ ሰዎች የሚሰሯቸው 5 ትላልቅ ስህተቶችን ይዤላችሁ መጥቻለሁ። እዚህ ጋር ኖትቡክ ይዤ በኖትቡክ ላይ መዝግቤያቸዋለሁ። ስለዚህ ከዚህ ያየሁኝ እንወያይበታለን ማለት ነው። ልክ እንደተለመደው ቪዲዮውን በአንድ ጥያቄ እንጀምራለን። እናንተም እንደተለመደው ኮሜንት ላይ መልሳችሁን አስቀምጡልኝ። ጥያቄ የሚሆነው ፎቶ አንስታችሁ ወይኔ ይሄ ነገር ባይኔ ካየሁት ጋር አይመሳሰልም ብላችሁ ታውቃላችሁ? ኮሜንት ላይ መልሳችሁን አስቀምጡልኝ። የኔን መልስ ደግሞ አጋራቸዋለሁ። እንግዲህ ወደ መልሱ ስንገባ እኔም ልክ ተመሳሳይ ጥያቄ ከዚህ በፊት እጅግ በጣም ብዙ ጊዜ ጠይቄ አውቃለሁ እና መልስ ሆኖ ያገኘሁት ነገር ቢኖር ስልካችን የምናነሳበት ስልክ ወይም ደግሞ ካሜራችን አይደለም ያ ነገር እንዲሆነ እንደዛ እንድናስብ የሚያደርገን እኛ የምንሰራቸው ስህተቶች ናቸው እንደዛ እንድናስብ የሚያደርጉ። ዛሬ እያንዳንዱ ጀማሪ የሚሰሯቸውን 5 የፎቶግራፊ ስህተቶችና እንዴት እንደምናስተካክላቸው እናያለን። እስከ መጨረሻው በመቆየት ቁጥር 5 ላይ ብዙ ሰዎች የማያስተውሉትን ስህተት እናያለን። እስከዛው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳትረሱ። የመጀመሪያው ነገር የስልኩን ሌንስ አለማጽዳት ነው። እዚህ ጋር ብዙ ሰው የሚሳሳተው ወይም ደግሞ የማያስተውለው ነገር የሌንስ ማጽዳት ነው። እስኪ እራሳችሁን ጠይቁ። ሁልጊዜ ፎቶ ከማንሳታችሁ በፊት የካሜራችሁን ሌንስ ታጸዳላችሁ? ሁላችንም ማናጸዳ፣ ምክንያቱም እንረሳዋለን። ይህ ደግሞ የተለያዩ አሻራዎች፣ የእጅ አሻራዎች፣ አዋራዎች ሌንሳችን ላይ ስለሚያርፉ ባለማስተዋል ፎቶ ስናነሳ ፎቶአችን የደበዘዘ ይሆናል። ስለዚህ ያ አይነት ስህተት እንዳይፈጠር ስልካችንን ልክ ስክሪኑ ላይ በምታዩት መንገድ እዚህ ጋር እንዴት እንደሚጸዳ አስገባላችኋለሁ። ልክ እንደዛ እዚህ ጋር ማስገባውላችሁ መሰረት የስልካችሁን ሌንስ ወይም ደግሞ የካሜራም ከሆነ የካሜራችሁን ሌንስ ለስላሳ ጨርቅ ተወስዱና በለስላሳ ጨርቅ ወይም ደግሞ ለስላሳ ሶፍት በመጠቀም ስልካችሁን በስትክክል ቀስ እያላችሁ ልክ ስክሪኑ ላይ እንደምታዩት ማጽዳት ትችላላችሁ ማለት ነው። ሁለተኛው ነገር ደግሞ ዙም መጠቀም። ይህን አይነት ስህተትን ብዙ ሰዎች ይሰራሉ። ወደሚያነሱት ነገር ወይም ደግሞ ወደሚያነሱት እቃ ከመቅረብ ይልቅ የስልካችንን ዙም በመጠቀም ዙም ማድረግን ይመርጣሉ። ይህ ደግሞ ልክ ስክሪኑ ላይ እንደምታዩት ትናንሽ የሆነ ኖይዞች ይኖሩትና ፎቶአችንን ያበላሹታል። ፎቶ ጥራት ያለው ፎቶ እንዳይሆን ያደርጋል ማለት ነው። ድብዝዝ ያለ ፎቶ ይሆናል። ስለዚህ እንደዚህ አይነት ስህተቶች እንዳይፈጠሩ ፎቶ ከማንሳታችን በፊት ወይም ደግሞ የዛን ሰው ቀረብ ብለን የምናነሳውን ነገር ቀረብ አድርገን ማንሳት ከፈለግን ወደ ሰውየው የተወሰነ ብንቀርብ ሞር የተሻለ ጥራት ያለው ፎቶ ማግኘት እንችላለን ማለት ነው። ሶስተኛውና ዋናው ነገር ደግሞ ብርሃንን አለማስተዋል ነው። ብዙ ሰዎች ፎቶ ሲያነሱ ብርሃንን ከየት አቅጣጫ እንደሚመጣ አያስተውሉም። ይህም ደግሞ ፎቶአችን ጨለማ እንዲመስል ያደርገዋል። ስለዚህ ብርሃንን እንዴትና ከየት አቅጣጫ እንደሚመጣ መለየት ይኖርብናል ማለት ነው። ስለዚህ ፎቶ ከማንሳታችን በፊት ብርሃን ፊታችንን የሚነካው በየትኛው አቅጣጫ ነው የሚለውን በደንብ ማየትና ማጥናት አለብን። ለዚህም ደግሞ ይሄንን መንገድ መጠቀም ትችላላችሁ። በመቀጠል ፊታችን ብርሃኑን በስትክክል አግኝቶታል የሚለውን ካወቅን በኋላ ፎቶአችንን እናነሳለን። በዛ ሰዓት ጥርት ያለ ፎቶ ማግኘት እንችላለን ማለት ነው። አራተኛው ፎቶአችንን በጣም ብዙ ኤዲት ማድረግ። ይህም ማለት ኦቨር ኤዲቲንግ መጠቀም ማለት። አንዳንድ ጊዜ አንዳንድ ሰዎች ኤዲት ሲያደርጉ ሳቹሬሽን እና ኮንትራስት መጨመር ብቻ ኤዲት ማድረግ ይመስላቸዋል። ይህም አይነት ኤዲቲንግ ደግሞ ተፈጥሯዊነቱ እንዳይኖርና ተፈጥሯዊነቱን የዘለለ ኤዲት እንዲኖር ያደርገናል። ፎቶአችንን ከተፈጥሯዊነት ያለፈ ያደርጉ። ለዚህ ምንድነው መፍትሄ ብላችሁ ከጠየቃችሁ ቀለል ያለ ኤዲቲንግ ሲስተም መጠቀም። ምክንያቱም አላማችን ፎቶአችንን ቆንጆ ማድረግ እንጂ በጣም ማስዋብ ወይም ደግሞ መቀየር ኮምፕሊትሊ የኛ እንዳልመሰለ ወይም የኛ እንዳልሆነ አድርገን ወይም የዛን ሰውዬ ወይም ያነሳናቸውን ነገሮች ኮምፕሊትሊ ሳይዙንም ነገሩንም መቀየር ስላልሆነ የተወሰነ የኤዲቲንግ ጥበብ መጠቀም ሞር ተመራጭ ነው ማለት ነው። ሌላው አምስተኛውና ብዙ ሰዎች የማያስተውሉት ነገር ቢኖር ልምምድ አለማድረግ ነው። ይህም ማለት አንድ ፎቶ ለማንሳት ልምድ ከሌለን ወይም ደግሞ በየቀኑ ልምምድ አድርገን ማናክ ከሆነ ፎቶ ስናነሳ ፎቶአችን ኮምፕሊትሊ እየተበላሸ ነው የሚሆነው። ምክንያቱም አንግል መለየት አንችልም፣ ኮምፖዚሽኖችን ማየት አንችልም፣ ላይቶችን እንዴት መጠቀም እንዳለብን አናቅም። ፎቶአችን ቦሪንግ ይሆናል ማለት ነው። ለዚህ ነው ይሄኛው ትልቅ ስህተት ነው ብለን ያዝነው። ፎቶግራፊ በባህሪው ደግሞ መመልከት ብቻ ሳይሆን መማርም ይጠይቃል ማለት ነው። ዛሬ ቁጭ ብለን አንድ የፎቶግራፊ ቪዲዮ እንዴት ፎቶ እንዳነሳ ወይም ደግሞ እንዴት ማንሳት እንደሚቻል ብናይና ያየነውን ነገር ደግሞ በተግባር ብናውለው የተለያየ የሆነ ሪዛልት ነው የምናገኘው። ምክንያቱም ፎቶግራፊ ኢን ኔቸር መመልከት ብቻ ሳይሆን መተግበርም ስለሚጠብቅበት
መተግበርም ስለሚፈልግ ማለት ነው። ዛሬ ይህንን ሐሳብ አይተናል። እናንተም ዛሬ ወጡና በየቀኑ አንዳንድ ፎቶ አንሱ። በየቀኑ ከዛሬ ጀምራችሁ በየቀኑ አንዳንድ ፎቶ በማንሳት መለማመድ ትችላላችሁ። እነዚህ 5 ስህተቶች ቀላል ቢመስሉም በፎቶቻችን ላይ ግን ትልቅ ልዩነት ያመጣሉ። ይህንን ማወቅ የምትችሉት ግን ስትሞክሩትና በየቀኑ ስትለማመዱት ነው። እኔም የሆነ ታይም ላይ እነዚህን ስህተቶች ሰርቻለሁ። ያው የሰው ልጅ ፍጹም አይሆንም። አሁን ላይም ደግሞ ሁሉንም ባይሆን የተወሰነ ስህተት መስራታችን የማይቀር ነው። ግን ደግሞ ስለ ስህተታችን መማር አለ። አንድ ማስተዋል ያለባችሁ ነገር አንድ ፎቶ ስታነሱ ፍጹም ይሆናል ብላችሁ በአንድ ጊዜ እንዳትጠብቁ። በየቀኑ መለማመድ የሚያስፈልገው ለዚህ ነው። ስለዚህ ዛሬ ስላነሳችሁ ዛሬውኑ ፍጹም ፎቶ ታነሳላችሁ ብላችሁ እንዳትጠብቁ ስላችሁ ደግሞ ተስፋም እንዳትቆርጡ። ዛሬ መጥፎ ከሆነ ነገ ደግሞ ጥሩ ፎቶ የማታነሱበት ምንም አይነት ምክንያት የለም። እንግዲህ በዛሬው ቪዲዮ ከ5ቱ ስህተቶች ውስጥ የትኛውን እየሰራችሁ እንደሆነ በኮሜንት አስቀምጡልኝ። አዲስ ነገር ተምሬያለሁ ብላችሁ የምታስቡን ካላችሁ ደግሞ ኮሜንት ላይ እንደዚሁ ሐሳባችሁን ንገሩኝ። ይህ ቪዲዮ ለሌላ ፎቶግራፈር ፍላጎት ላላቸው ጓደኞቻችሁ ሼር አድርጉላቸው። እናም ደግሞ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ ቻናል ነው። እነዚህንና ሌሎችም የተለያዩ ሐሳቦችን የምንካፈልበት አዲስ ቻናል ስለሆነ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳትረሱ። በየሳምንቱ አዳዲስ የፎቶግራፊ፣ ቪዲዮግራፊና ሞባይል ኤዲቲንግ ትምህርቶችን፣ ቲፖችን ወይም ደግሞ ምክሮችን አብረን የምናይና የምንማማር ይሆናል። በቀጣይ በአዲስ ቪዲዮ ተመልሰን እንገናኛለን። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። በቀጣይ ቪዲዮ እንገናኝ። ቻው ቻው።